ሰላም እንደምን ናችሁ የዩቲዩብ ቤተሰቦቼ? ዛሬ ሶርክሮት ወይንም የጥቅል ጎመን እርጎ እንዴት እንደሚዘጋጅ እናያለን። ደጋግሜ የምሰራው ይሄንን ምግብ ኢትዮጵያ ውስጥ በጣም ለምግብነት መዋል ያለበት ነገር ግን እስከ ዛሬ ድረስ እንደ ምግብ ያላየነው የምግብ አይነት ነው። ምክንያቱም በጣም ለጤና ጠቃሚ ነው። ጾም ተፈታ ብለን ስጋ ብቻ የምንመገብ ከሆነ ያው ለራሳችን ጤና በጣም ትልቅ ጉዳት አለው። ነገር ግን እንደዚህ አይነት አትክልቶችን ፕሮባዮቲክ የሆኑ ለጤና በጣም ጠቃሚ የሆኑ አትክልቶችን ከስጋ ከእንቁላል ከተለያዩ ምግቦች ጋር አንድ ላይ አድርገን ብንመገብ በጣም ለጤና እጅግ ጥሩ ነው። ስለዚህ በመጀመሪያ የምናስቀምጥበትን እቃችንን ስቴራላይዝድ እናደርገዋለን። ከዛ ጨውና ጥቅል ጎመን ብቻ በእንደዚህ አይነት መልኩ በማሸት በደንብ አድርገን እንደዚህ በማሸት ውሃው እስኪወጣ ውሃውን እስኪተፋ ድረስ በእጃችን ካሸነው በኋላ ስቴራላይዝ ባደረግነው እቃ ውስጥ በደንብ አድርገን አየር እንዳይገባ በዚህ አይነት መልኩ በማማሰያ ጥቅጥቅ እያደረግን በዚህ አይነት መልኩ እናስቀምጠዋለን። ከዛ ይሄ ምግብ በጣም ቆንጆ ለጤና ጥቅም ያለው ፕሮባዮቲክ የሆነ እና ብዙ ጥቅሞች ያሉት የምግብ አይነት ነው። ከሰላጣ ጋር ከስጋ ከአትክልት ጋር ከተለያዩ አትክልቶች ጋራ የሚበላ የምግብ አይነት ነው። ለ10 ቀናት ጨለም ያለ ቦታ በእንደዚህ አይነት መልኩ ካዘጋጀነው በኋላ ለ10 ቀናት ጨለም ያለ ቦታ ይቀመጣል። ከዛ ፈርመንቴሽን ያካሂዳል። ልክ ጠላ ጠጅ ፈርመንት እንደሚያደርገው ይሄም ፈርመንት ይሆናል፣ ይፈላል። ከፈላ በኋላ ምንም አይነት ባክቴሪያ አይኖረውም። ሽታው በጣም ደስ የሚል ሽታ ነው ያለው። ሎሚ ሎሚ የሚል ሽታ ያመጣል። የዛን ጊዜ መጠቀም እንጀምራለን። ከእንጀራ ጋር ከተለያዩ የምግብ አይነቶች ጋራ መመገብ እንችላለን። ይሄን ምግብ ኢትዮጵያ ውስጥ ተለምዶ እስከማይ ድረስ ማዘጋጀቴን አላቆምም። ሁል ጊዜ የኔ ምግብ ላይ የምጨምረው የምግብ አይነት ነው። በጣም ጥቅም ያለው ምግብ ነው። አዘጋጅታችሁ በቀላሉ ጨውና ጥቅል ጎመን ብቻ በመጠቀም የሚዘጋጅ የምግብ አይነት ነው። ስለዚህ አዘጋጅታችሁ ተጠቀሙት። በጣም ጠቃሚ ነው፣ ፕሮባዮቲክ ነው። ጠቃሚ የሆኑ ባክቴሪያዎችን ያዘጋጃል እሱ። ከዛ አንጀታችን ውስጥ ያሉ ጎጂ የሆኑ ባክቴሪያዎችን ገሎ ቆንጆ የሆነ ጠቃሚ የሆነ ባክቴሪያዎች አንጀታችን ውስጥ እንዲያድግ ያደርግልናል። ይሄ ምግብ ካንሰርን ይከላከላል። የተለያዩ በሽታዎችን በቀላሉ በምግባችን መከላከል እንችላለን። ስለዚህ ይሄንን ምግብ በቀላሉ ቤታችሁ ውስጥ በማዘጋጀት ብትጠቀሙት ጥሩ ነው። የተለያየ ሀገር ሰርች ብታደርጉ ጀርመኖች፣ ቻይናዎች እንደዚህ አይነት ምግብ ያዘወትራሉ። ምክንያቱም ለጤና ያለውን ጥቅም በደንብ ስለሚያውቁት እነሱ በደንብ ይጠቀሙታል። ስለዚህ በዚህ አይነት መልኩ ጥቅጥቅ ስናደርገው ራሱ ውሃ ይተፋል። ውሃ ሲተፋ ከዛ ይሄን ላስቲክ የተጠቀምኩት እኔ ክዳኔ ብረት ስለሆነ እንዳይዝግብኝ ጨው ስላለው ላስቲክ አደረኩበት። ስለዚህ በዚህ አይነት መልኩ ክድን ካደረግነው በኋላ